504 251496 ጊዜ ብር ተሽጧል ማለት ነው። ይሄ ቀላል ብር አይደለም። ዲጂታል ፕሮዳክቱን ለማዘጋጀት የሚወስድበት 30 ደቂቃ ምናምን ቢሆን በ30 ደቂቃ ውስጥ 254000 ምናልባት ይሄን ለኔ ደሞዝ ብታካፍሉት ሲካፈል ለ20 እዛ ስታርት ዩር ፔጅ ብላችሁ ስትገቡ በራሳችሁ ኢሜል ሳይን አፕ እንድታደርጉ ሎጊን እንድታደርጉ ያዛችኋል። ቀጥታ ኮንቲኒው ብላችሁ ትገባላችሁ። እዛ ሆም ፔጅ ላይ ስትገቡ ቀጥታ ሆም ፔጁ ላይ ስትገቡ ማለት ነው ማን ምን እየሰራ እንደሆነ ተመልከቱ። ብራውዝ ማርኬት ፕሌስ ብላችሁ ብትገቡ ቀጥታ ምን ትመለከታላችሁ? የክርስቶስ ሰምራ ያለ ቀጥታ 499 የሚሸጡ 500 200 ምናምን የሚሸጡ መጽሐፎችን፣ ጋይዶችን፣ ፍላየሮችን ምናምን ትመለከታላችሁ። እነዚህ ተራ መጽሐፎች አይደሉም። ለምሳሌ ይህን የንግግር ጥበብ እና ሐሳብ የሚለውን መጽሐፍ ብትመለከቱ እስካሁን ምን ያክል እንደተሸጠ ተመልከቱ። እስካሁን ምን ያክል እንደተሸጠ እያያችሁ ነው። ምን ያክል ተሽጧል? እዚህ መጽሐፍ ላይ ምን ያክል ተሽጦለታል? 504 ጊዜ ተሽጧል። ይሄ መጽሐፍ 504 እያያችሁት ነው። 504 በስንት ብር ነው እየሸጡት ያሉ? በስንት ብር ነው? 499 ጋይስ፣ ይሄ ቀላል ብር አይደለም። ሌታስ ካልኩሌት እናርገው። ካልኩሌት ባይ ዋት 499 ሲባዛ በ504 251496 ጊዜ ብር ተሽጧል ማለት ነው። ይሄ ቀላል ብር አይደለም። ዲጂታል ፕሮዳክቱን ለማዘጋጀት የሚወስድበት 30 ደቂቃ ምናምን ቢሆን በ30 ደቂቃ ውስጥ 254000 ምናልባት ይሄን ለኔ ደሞዝ ብታካፍሉት ሲካፈል ለ20500 ለ25000 ብታካፍሉት የኔን ደሞዝ የ10 ወር ደሞዜ ማለት ነው። አንድ አመት የለፋውበትን ደሞዜን ሰውየው 30 ደቂቃ ሰርቶ የቡና.com ላይ ይህን መጽሐፍ ለጥፎ እየሸጠ ነው ማለት ነው። ሁላችሁም እንዴት ማድረግ እንዳለባችሁ እንዲህ አይነት መጽሐፎች እንዴት እንደምትሸጡ ቀጥታ ዩቲዩብ ቻናሌ ላይ ሰርችላችኋለሁ። መስራት ትችላላችሁ። በተለይ የዩኒቨርሲቲ መምህራን ሆናችሁ የሪሰርች እውቀት ያላችሁ ዩቲዩብ አውቶሜሽን እንዴት መስራት እንደሚቻል ጋይድ ማድረግ የምትችሉ ሰዎች ቀጥታ ከ100 ፔጅ በታች የሆኑ ፒዲኤፍ ጋይዶችን ቻትጂፒቲን፣ ክላውዲ ኤአይን፣ ጄሚናይን ተጠቅማችሁ ኢቭን የሌላ ሰው መጽሐፍ ፒዲኤፍ መጽሐፎችን እንደገና ሪራይት አድርጋችሁ ሳመራይዝ አድርጋችሁ መጠቀም ትችላላችሁ ማለት ነው። መጠቀም ትችላላችሁ። ለምሳሌ የቡና.com ላይ ገብተን የኔ መጽሐፎች ያስቀመጥኳቸው አሉ። ለምሳሌ እዚህ ጋር ሾፕ ብለን ብንገባ ቀጥታ ስታርት ፔጅ ብላችሁ ትገባላችሁ። በራሳችሁ አካውንት ትገባላችሁ። እኔ ቬሪፋይድ እንደሆንኩኝ የሚያሳያችኋል ማለት ነው። እኔ ቬሪፋይድ እንደሆንኩኝ ያሳያችኋል። ቀጥታ እዚህ ገብታችሁ ሾፕ ብትሉ እዚህ ሊስቲንግ ላይ አማረ አስማማው ያዘጋጃቸው በ250 የሚሸጥ በ299 የሚሸጥ በ450 የሚሸጥ መጽሐፎች አሉ ማለት ነው። ስለዚህ እነዚህ መጽሐፎች እንዴት ነው ያዘጋጇቸው? ጀሚናይን በመጠቀም ብዙ ፒዲኤፍ መጽሐፎችን ያነበብኳቸውን በልምድ ያገኘኋቸውን በራሴ ያወቅኳቸውን ነገሮች እነሱን በፒዲኤፍ መልክ አዘጋጀኋቸው። እነዛን በፒዲኤፍ መልክ ያዘጋጀኋቸውን መጽሐፎች ቀጥታ የቡና.com ላይ ለጠፍኳቸው ማለት ነው። እንዴት ነው የቡና.com እንዴት ነው ሳይን አፕ የምናደርገው ምናምን የሚሉ ብዙ ቪዲዮዎች አሉ የቡና.com ያዘጋጃቸው። እነዛን መጠቀም ትችላላችሁ። መልካም